አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ እህት ወንድሞቼ፣ እንደውም ክርስቲያን ወገኖቻችንም ሰላም ናችሁ? ሰላም በሁላችንም ላይ አላህ ያብዛልን። እና እኔ የምለው አንድ ምክር አለኝ። ብዙ ጊዜ ማለት ነው እህቶቼ ከራሴም ጨምሮ የመዳም ቅመሞች የምናስበው ቶሎ ትኩረታችን መሬት ላይ ነው። መሬት በገዛን ቤት በሰራንም ብለን እናስባለን ማለት ነው። እና ግን መሬትም ገዝተን ቤትም ሰርተን በተለይ ያላገባችሁ እህቶቻችን ወንድ ልጅ ለማኖር እንትን ባትሉ ጥሩ ነው። ቤት እህል አይሆንም ብዙን ጊዜ ማለት ነው። ምናልባት መሀል ከተማ ላይ ከሆነ አከራይታችሁት ብዙ ቤት ከሆነ ብዙ ክላስ ካለው አንዱን ክላስ ሁለቱን ሶስቱን ክላስ አከራይታችሁት አንዱ ክላስ ላይ ኖሬ ራሴን አኗኗራለሁ ካላላችሁ በስተቀር ቤት መግዛት ዘበት ነው። በተለይ መግዛት ስትፈልጉ በራሳችሁ ስምና በራሳችሁ በኩል ሲሆን ደግሞ ጥሩ ነው። ብዙን ጊዜ ስንገዛ ብር ልከን ወይ ባጎት ወይ በዘመድ ወይ በወንድም ወይ በባል ወይ በአባት ምናምን ነው የምንገዛው ማለት ነው። ግን ያንን ነገር ደግሞ ሄዶ የሚያገኝ ከመቶ ምናልባት 5 ሰው ነው በስርዓቱ የሚያገኘው ማለት ነው። ሁለት ደግሞ ገዝተን ደግሞ እየተሰራ ነው እየተባለ የሚሰራላችሁ እናንተ እንደምትጠብቁትና እንደምትፈልጉት አይደለም። በእርግጥ በቤት ሲሰራ ቆሞ የሚያሰራ ሰውና ቆሞ በሩቅ ሆኖ የሚያሰራ ሰው ምንም ነገር አይገናኝም ማለት ነው። እኔ ቆሜ ማሰርቻለሁ። ተመጥቼም እዚህ ሰው ሀገር መጥቼ ገንዘብ ልኬ ማሰርቻለሁ ማለት ነው። ያኔ ምንም ነገር ቢሆን የምታውቁት ቦታው ላይ ሆናችሁ ሲሆን ነው የምትረዱ ማለት ነው። አንዳንድ ጊዜ በመሃል ጨዋ ሰው ይጠፋል ማለት አይደለም። ብዙ ጨዋ ሰው አለ፣ ጨዋ ወንድም አለ፣ ጨዋ እህት ትኖራለች፣ ጨዋ ባል ይኖራል። ብዙን ጊዜ ሁሉም ከሃዲ አይደለም፣ ግን በብዛት ደግሞ በአሁን ሰዓት ከሃዲው ነው የሚበልጠው ማለት ነው። እና ምንድነው እኔ የምለው ብዙን ጊዜ ወደ መሬት ትኩረታችሁ ወደ መሬት አታርጉ። መሬትም ደግሞ ብትገዙ ማለት ነው ምናልባት መሬቱ ህጋዊ ነው። ህጋዊ ከሆነ ነገ ሽጬው ገንዘቡ ወደ ንግድ ወደ ስራ አውለዋለሁ ካላችሁ እንጂ በተለይ ያላገባችሁ ሴቶች ወንድ ልጅ ወላሂ ለገንዘብ ብሎ ነው የሚመጣው። በተለይ አገር ግቡ እስቲ ከአረብ ሀገር መምጣታችሁ ካወቀ እያሸተተ ነው የሚመጣው ማለት ነው ብሩ እስከሚያልቅ። ከዛ ካለቀ በኋላ እንግዲህ ለፍተሽ ማደር ስለለመሽ ለፍተሽ ኑሪ ነው የሚልሽ ማለት ነው። ከስንት አላህን የሚፈራ ካልሆነ እንዳትሸወዱ። ስታምሩና ብር ሲኖራችሁ እንኳን ባል ባዳ 100 ጊዜ ባዳው ቀርቶ እናታችሁም ሲኖራችሁና ስታምሩ ነው የምትወዳችሁ። እኔ ብዙ ነገር ደርሶብኛል። 9 ዓመት አረብ ሀገር ሰርቼ ኢትዮጵያ